ቤት ሄዱ። አቡ ጃህል በር ቆረቆሩ። አቡ ጃህል ሐል ሰሚት አሉ። ሰማህ ምኑን? አስለምት ሰልም ያለው እስቲና አውጣሉት። ተበለክ ሳይሮ መክ ያ ዑመር ቀኔን አበላሽህብኝ፣ አላህ ቀኔን ያበላሽህብናል። በሩን ዘጋዛው። ምክንያቱም መርጋማን ይገናኛል። ወሊድ ብኑ ሙጊራ፣ ኡመያ ብኑ ኸለፍ ምናምን እያሉ እየቆጠሩ 12 የቁረይሽ ባላባቶች በር እየቆረቆሩ ሰማችሁ እያሉ ማንም ይወጣ ጀግና የለም። ዑመር ፊት ማን ይቆማል? አልበቃቸው። የመካን ሰው ግን ቤቱን እየቆረቆረ አዳሩሱት ነው። አንድ መካ ላይ የሚታወቅ ጀሚል ብን ሙዓመር የሚባል ወሬኛ ሰው አለ። በር ፈልገው አገኙ። ጠሩት። ና ሚስጥር ልንገርህ አሉት። ለሰው የማይነገር ሚስጥር ኻስ ሰልም ያለው አሉት። እሳቸው አልጨረሱም፣ እሱ መሮጥ ጀመረ። አስባዕ ዑመር እያለ ነው። አሳቢ ሆነ። የዛን ጊዜ አሳቢ ነው የሚሉት። ከቁረይሾች ከሙሽሪኮቹ የወጣን ሰው አሳቢ ሆነ። አስባዕ ዑመር እያለ ይሮጣል። ዑመር እየተከተሉ ማ አስባዕት በል አስለምት፣ አሳቢ አይደለም የሆንኩት አላህን ነው የተቀበልኩት እስላም ነው የሆንኩት እያሉ እሱ እየሮጠ እሳቸው እየተከተሉ ሰው እየሰማ እየተሰበሰበ ኸልቁ ካዕባ ላይ ተሰበሰበ። አዋጅ ዑመር ህዝብ ጋር ተናነቁ። እንግዲህ ግጥሚያው ብቻ ዑመርና ህዝብ ጋር አንዱን ሲይዙት አንዱን ሲጥሉት፣ አንዱን ሲይዙት አንዱን ሲጥሉት ሰዓቱ ሄደ። አልቻሉም። ከዛ አንዱን ጠሩትና በፍጹም የማይቋቋሙት እንደሆነ ብዛቱን ሲያውቁ ከውስጣቸው አንዱን ሳቡትና ስሙን ረሳሁት፣ እጃቸውን እዛ አይኑ ላይ አድርገው ይሄን የከበበኝን ሰው ሁሉ ከላይ ላይ አንሳ፣ ካልሆነ ሁለት አይነት ነው መጥፋው አሉት። ባካችሁ መንገድ ልቀቁ ለዑመር አይኔን ያጠፋኛል አለ። እሱ አይተወኝም። ተነሱ ሄዱ። ቀጥታ ቤት ገቡ። ቤትም ገብተው ደግሞ ዝም አይባልም። ዑመር ሰበሰቡ። እያንዳንድሽ ላይ ተሰልም ያለች ነው፣ ሰልም ያለው ተሰልም ያለች ነው። ቤት ውስጥ ልጆቻቸውን ጠርተው እስልምና እንደተቀበሉ ተናገሩ። ያን ጊዜ ልጃቸው አብደላህ ብን ዑመር አባቴ እኔ እኮ ካንተ በፊት ሰልም ያለሁ አላቸው። ዑመር ደነገጡ። አብደላህ ብን ዑመር ይናገራሉ። እንዲህ ያደረገና በክርኑ ፈወከዘን እንዲህ አድርገው መቱኝ ይላል። لمن تركت أباك يا عبد الله؟ أبات الله جهنم تتهنين لمن توكين عبد الله أنا اللي ساعتته بيجان سلمك كل كذي باستوى سقطا ديمة ينبر إلى عبد الله بن عمر رضي الله عنه